ሰላም የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ የቅዱስ ሚካኤል ሰኔ 12 ድርሳንን እናያለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 12 በዚች ቀን የታላቁና የገናናው ሊቀ መላእክት የቅዱስ ሚካኤል ዓመታዊ የቅዳሴ በዓል ነው። ይህ ዕለት የእስክንድርያው ሊቀ ጳጳስ ቅዱስ እለእስክንድሮስ ለአምላክ የተገዛች ክብርት ንግሥት እሌኒ የሰራችውና በቅዱስ ሚካኤል ስም የተሰየመውን ታላቁ የቤተ ክርስቲያን ያከበረበት ዕለት ነው። በጥንት በግብፅ በእስክንድርያ ከተማ ውስጥ መንበረ ዙሃል የሚባል ታላቅ የጣዖት ቤት ነበረ። በዚያም ውስጥ የነሐስ ምስል ተቀርጾለት የከበሩ ዕንቁዎች አጊጠውበት ነበር። ዙሃል የተባለው ታላቅ ጣዖት ይኖር ነበር። ሕዝቡም በየዓመቱ ሰኔ 12 ቀን ለዚህ ጣዖት ታላቅ በዓል ያደርጉለት ነበር። ብዙ መስዋዕትም ያቀርቡለት ነበር። ይህ ልማድ ከክርስቶስ ልደት በፊት ጀምሮ እስከ ታላቁ ንጉሥ ቆስጠንጢኖስ ዘመን ድረስ ለሕዝቡ ዘመናት ቀጥሏል። ነገር ግን እግዚአብሔር አምላክ ሕዝቡን አዘነላቸው። ቅዱስ እለእስክንድሮስን በሊቀ ጵጵስናው መንበር በተሾመ ጊዜ ይህንን ጎጂ ልማድ ሊያስቀረው ወደደ። ሕዝቡን ሰብስቦ እንዲህ አላቸው፣ ወገኖቼ ሆይ ይህ የምትመለከቱት ጣዖት የማይሰማ የማያይና የማይናገር ግዑዝ ነው አላቸው። ይልቁንስ በዚህ ዕለት ሰኔ 12 ቀን ለፍጥረት ሁሉ የሚያማልደውን የታላቁን መልአክ የቅዱስ ሚካኤልን በዓል እናክብር፣ እርሱ በፈጣሪ ፊት ስለኛ ያማልዳል አላቸው። ሕዝቡም የቅዱስ እለእስክንድሮስን ምክር በደስታ ተቀበለው። ያንን ጣዖት ምስል ሰባብረው አጠፉት። ያንን የጣዖት ቤትም አጽድተው አስፋፍተው ውብ አድርገው በቅዱስ ሚካኤል ስም ቤተ ክርስቲያን አድርገው ቀደሱት። ከዚያን ቀን ጀምሮ ያ የጥፋት ስፍራ የቅዱስ ሚካኤል ጸሎትና በረከት ቦታ ሆነ። ሕዝቡም በየዓመቱ ሰኔ 12 ቀን ለድሆችና ለችግረኞች በመመጽወት ፈጣሪን በማመስገን የቅዱስ ሚካኤልን በዓል ማክበር ጀመሩ። ይህ ታላቅ መልአክ ቅዱስ ሚካኤል ለሚታመኑበት ሁሉ ቅርብ ነው። ባህራንን ከባህር ጥልቀትና ከሰይጣን ወጥመድ ያዳነ፣ ቅድስት አፎምያን ከክፉ ጠላት ዲያብሎስ እጅ የታደገ መልአክ ነው። ቅዱስ ሚካኤል ሆይ ሰኔ 12 ቀን በምድር ላይ ስምህ በተጠራበት ስፍራ ሁሉ በረከት እንደሚወርድ አንተም በሰማያዊ መሠዊያ ፊት ቆመህ ለሰው ልጆች ሁሉ እንደምታማልድ እናምናለን። ከፈጣሪህ በተሰጠ ቃል ኪዳን ስልጣን የታመሙትን ፈውሳቸው፣ ያዘኑትን አጽናናቸው። ሀገራችን ሕዝቦቿን ከክፉ ነገር ሁሉ ጠብቅ። የቅዱስ ሚካኤል ጥበቃና አማላጅነት የሰኔ 12 ቀን በረከትና ረድኤት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።